ጃኑሪዬ ያው እሱን ምን ተለ በግ ስንት ብልት አለው? አንድ ነው። አንተ ውሻ ከሚስቴ ጋር ጉራ አይደለም ያኩቻ ነው ጉራ። ኧረ ስራ የሌለ ተመቷል በእናትሽ። እንዴ አንተ ምን አጨናነቀህ? ወንድ ቲክቶከር አይደለ እንዴ? መዝፈን ትችላለህ። ለምን አዘፍንም? ምን አገናኙ? ለወልድበት እንጂ ልዘፍንበት ነው እንደ የገጠመልኝ። በነገራችን ላይ አንተ መናገር ፈልጌ አይደለም። ተባቅራበ ከነበራችሁ ልጅቷ ስትዘረፍ ምንም ነገር አላስተረፋትም ነው የምትሉት? ምንም ፖሊስ አልነበራትም። በቃ እርቃናን የነበረችው እርቃናን ያስቀራት። እስቲ በአቅራቢያው ከነበራችሁ የልጅቷን ሁኔታ እስቲ ግለጹልኝ እስቲ አንዳችሁ። ሰውነቷ የሚገርም ነበር፣ የተደላደለ በቃ ጂም የሰራች ነው የሚመስለው። በቃ 8 ቁጥር አለ ይሄ ልምቡሽ ያለ በቃ እንደዛ ነው የነበረው ሰውነቷ ቅርጿ እንዳለ። ኖ እንደዛ አይደለም። ፊቷ ላይ ምን ይታይ ነበር? ፊቷን የምን ፊት ነበራት እንዴ? ፊት ነበራት እንዴ? እኔ ፊት አላየሁም። ምንም ፊት አላየሁም። እኔ ፊት አላየሁም። እና ፊቷን አላየንም ነው የምትሉት? ኧረ እኔ ፊት አላየሁም። አላየንም ፊት አላየንም እኛ። ጃኑሪዬ ያው እሱን ምን ተለ በግ ስንት ብልት አለው? እንዴ 17 ቆይ ተስማም አንድ ነው። ቆይ አይደለም ጃኑሪ በግ ስንት ብልት አለው? በቃ ከአንድ ውጪ እንዴት ነው? ተናል ጋሽ ብላክ ታርዛን አባታችን እንኳን አደረሱ። እንኳን አብሮ አደረሰን። ተስማማችሁ እንዴ? ከነጀማው ነው ተስማማው። በቃ ሁላችንም እንዘፍናለን። ዝግጅታችንን ጨርሰን ያው የብሩን ነገር አረሳችሁትም አይደለ? ያው ብሩን አዘጋጅታችኋል። 4500 ብር ነው ያልከን አይደል? ለሶስት ዘፈን። አዎ ግን ምን አለ መሰለህ አንድ 30 ብር ሳያስጨምራችሁ አይቀርም። የሆነ ቤት የሚመታ ግጥም ጨምሬላችኋለሁ 30 ብር ምናምን ሳያስጨምር። በቃ እንግዲህ ምንም ማድረግ አንችልም። እንሞላዋለን። ያው የኛን ስራ ታውቃለህ። ለማኞች ነን፣ የማታ ለማኞች ነን። እንደምንም ታፕታፕ ምናምን አስደርገን እንሞላዋለን። አዎ ለምኑና አምጡ እንዴ ምን? እሺ እኔ ግን የሆነ ጥያቄ ነበረኝ በእናት ድምጤን እንደምንም አድርገህ የቴዲ አፍሮ ወይ ጋስጠለውን ማስመሰላችሁ? አረኛ እንደ የጀማሪ ድምጻን እኮ ድምጽ አናስመስልም። ባይሆን የነ ክቡር ዶክተር ዳግማዊት ዲየ የነ ሎሬት ሳንቾ ገበሬና የነሱ ያው ባለሙያ ናችሁ እናንተ ናችሁ የምታውቁት አይደል? በቃ እንደ ተመቻ አድርገው ችግር እንኳን ደስ አለ። ዘፈነን ጨርሰናል፣ ተለቋል፣ ቲክቶክ ላይ ተፖስቷል፣ ሁሉ ነገር ተጠናቋል። እንዴ ምን ማለት ነው? ቀልድ ነው እንዴ ያስከው? እንዴ መች ድምጽን ተቀረስኩ መዘፍኝ ነው መች? እንዴ አንተ ራሱ ቀልድ ነው እንዴ ያስከው? እስካሁን ስናወራ የነበረው ምንድነው? በባዶ ነው እንዴ እንደዚህ ስንለፈልፍ የነበረው? ተቀልዳለህ እንዴ? አረ ሙድ መያዝ፣ አረ ሙዳት ያዝብን በእናትህ እንዴ። አሁን በእናትህ ታዝገኝ እንዴ? ውጣ በእናትህ አንተ እንዴ ስንት ወረፋ አለ? ያው ተሰልፈው እያየ ነው እንዴ? በቃ ውጣ እንዴ ምን ሆነ? አረ በስመ አብ እንዴ! አረ አይነፋም ሙድ በእናትህ። እሺ ክሊፑስ አይፎን አለ አይደል እንዴ? ምንድነው ብታዝገኝ በእናትህ? ተረኛ ናግባ። አረ በስመ አብ በእናትህ። አረ አለቅን። አረ ትውልድ አለቀ። አረ ተው ወይኔ አንተ ምን እሺ ነው እንዴ? የኔ ዘፈን ሳይለቀቅማ ጊልዶ ምንም ነገር እንደው በእናትህ አባቴ ጊልዶ ትቻደሽ ምን እሺ አንተም ልዘፍን ነው? ለነገሩ ጊልዶ ጋር ዘፋኝ ለመሆን ማውራት ብቻ በቂ ነው። ማውራት ባችል ራሱ በምልክት ያዘፍናል። ቆንጆ የምልክት ዘፈን ጊልዶ አባቴ ትሻለሽ። ቀጣይ ሳምንት የኔንም እንግዲህ ያገሰው ሲናርሻለው ብሎሪ ያገሰው ሲናር ያገሰው ሲናር ያገሰው ሲናር ማሙሽ እኔ አጎተ ስመጣ ሰላም አትለኝም እንዴ? እስቲ ዘፈን ዝፈንልኝና ልሸልምህ። ስሙኒ ሳንቲም ከቀጠር ጠፍታ ማታ በመስኮ ስናገብታ እኛ ቤት ገብታ እንጀራ ሰርቃ ባልታ ጀንበሰን ሱረ ዘርፋ የሀይደር ቀባቱ ዘርፋ Zararfa fafa not here to me. Oh my God, not here to me. Machine voter love me. You liar to me. እኔ እኮ በጣም ይገርመኛል። ካገር ሾት ልትለወጭ ነው። አሁን ሀገር መተሽ ያለ ልጅ ወልደሽ እሱ ቤት አስቀምጦሽ እሱ ወደ ልጅ በልጅነት ነው። ታይ እሰይ ፖሊስ መጣ ያዝልኝ። በልጅነት ጥሩ ነው። ወለጅ ሴት ልጅ እኮ መኪና ምን ቤት ቢኖራት አምርባት አቢ ወለጅ መላጣ የሆነ ሰው በጣም የእውቀት ምንጭ ነው ይባላል። ግን የሆነ ማኛ እኔ ውሸት መሆኑን ያወቅኩት የሆነ ማኛ መላጣ ሲሆን ከዚያ በኋላ የአውሮፓ ወሬ ተውኩት። ድሮ መሬት አራት ማዕዘንና ብለው የሚያስተምሩ ቄሶች እንደዚህ አይነት ወሬ ነው ብዬትቸዋለሁ። ምክንያቱም የሆነ ማኛ መላጣ ነው በራ ነው። ስለዚህ የሆነ ማኛ ምሁር ነው ብትለኝ እናትሽኝም የሆነ ማኛ ዝም ብለሽ
አርፈሽ ሸቂ ዩቲዩብሽን። እኛ ፖለቲከኞች፣ እኛ ደግሞ አማራዎች፣ አንቺ ያገው ሸንጎ ኤርትራዊ፣ አንቺ ጸጉርሽን አስተክለሽ የምትመጭ፣ እኛ ደግሞ በተፈጥሮ የጸዳ እያለ ዝም ብሎ በቃ ዝም ብሎ ያድጋል፣ ይቆርጠዋል፣ ያድጋል። እኛ ኮራ ደርበቢያል የአማራ ልጆች እንደዚህ ጠቅ አድርገን ሱፋችንን ስንገባ ከፈረንጅ በላይ የምናምር ሰዎች እጃችን ላይ እንኳን ጣል አድርገን የወርቅ ሰዓት ስንገባ እንደዚህ እንዴት እንደምንመስል እኮ በቃ ልዩ እኮ ነው አማራ። ሾንጥሽ እኛ ሀገር ጉራ አይደለም ያኩቻ ነው ጉራ። ስፖርት ሲያሰሩ እኔ ያኩቻ ነኝ ዋዋ የአኩቻ ጉራ ነው። የሾንጥሽ ጉራ አይደለም ያልከው ለምንድን ነው? የሾንጥሽ እኮ ዳምፕል ስለሚሰራ ነው። የኛ ቢሮ የሰፈር ነው። የበግ ሰፈር። እናንተ ተከራያችሁት ፎቅ ቤት እኮ ነው። እሱ የፍየል ሰፈር አይደል? ፍየል ቤት የሚል አለ። ልክ ነህ። ግን የፍየል ሰፈር አትበል። ሰፈራችንን ጽድት ያለ እሷ ነች። ይኸውልሽ ስሚ፣ ስነ ስርዓት ያዥ። ይኸውልህ ሰሚት ነው የሚባለው ሰፈራችን። እሺ ማያለች ልታስፈራራኝ ነው። ጠቀሳ ምናምን መሳም አያስፈልግም ነው እንደዚህ ብላ ልጅ እንትን ፋራ ልታረግ ማለት ነው። እኔ እኮ ጭሙን ለጋሽ ማሙዳ እኔ አብስት ጎመን ቀቀ የበላው አራድዬ ነኝ። አብሲት ጥለ ጎመን ቀቀለ የበላ ያራዳ ልጅ ነው። አዲስ አበባ ውስጥ ብዙ ሰፈር አለ ታውቃለህ? ግን እኮ የአራዳዎች አገር ጭርቆስ ነው። ምን ሸባ ያጨዋው መክብሮ ብራኑ ጋር ፖስቶ ምን ላይ ነው ያየው? ቴሌቪዥን ላይ ነው። ከሴት እስከ ወንዱ ምን ሸባያ አዲስ ታጠፋቴ ስሙካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ ደግሞ አጋጣሚ ከጓደኞችሽ ጋር ስለምትሄጂናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያለው ወንበሮች እንዳለ ኦፕን ናቸው። የዚህን ያለው ችኮች ተማሩበት። አዎ እንደውም አንተ ተመርመረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስለን ያው ጠጆ ተመርምሮ ምንድን ነው የምትለው? ራሱ ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ ያደረግንበት ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ ታታሚ ድርጅት አለ ከኤችአይቪ ይልቅ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንጊት ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድነው ተባይ እንዴ ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው ኧረ ግደለው ችግር የለም። ልብስን ውሃ አፍልተ በፈላ ውሃ እንደገና አጥቶ ደጅ ብትሰቅለው ምን ይቅርታ። እሺ አቶ ከድር እንኳን ወደኛ ቀበሌ ለመቀጠር በደህና መጣ። የትምህርት ማስረጃን ብትነግረን። አመሰግናለሁ። ያው የትምህርት ማስረጃ 18 ዲግሪ አለኝ። 18 ዲግሪ 22 ማስተርስ እና 62 ፒኤችዲ ከእዚአወጨቀኘ ዩኒቨርሲቲ ተቀብያለሁ ማለት ነው። በጣም አሪፍ። የመጀመሪያ ዲግሪን በምንድን ነው የሰራኸው? የመጀመሪያ ዲግሪን በማሽቃበጥ። ሁለተኛ ዲግሪ በምንድን ነው የሰራኸው አቶ ከድር? ሁለተኛ ዲግሪን ደግሞ በመሽለጥለጥ። በጣም አሪፍ። ሶስተኛ ዲግሪስ? ሶስተኛ ዲግሪን ደግሞ ሰው እያለ የለም ብዬ ሽጠጥ አድርጌ በመካድ ተክኛለሁ። በጣም አሪፍ። እንትን አለ ልዩ ችሎታ አለ አቶ ከድር? ልዩ ችሎታ እንትን ነው በቃ ጆሮና አፍንጬ ሴንሶር ጋር በደንብ ይሰራል። እንትን ያልታደሰ የቀበሌ መታወቂያ ሳይ በቃ አፍንጬ በቃ ይሸተዋል አልኩ። በቃ ጆሮዬ ሴንሰር ይንቀጠቀጣል። በቃ እንደውም ሰፈር ውስጥ ንስሩ ነው የሚባለው። በቃ ዘንስር ነው የሚሉኝ፣ ዘኢግል አይ ነው የሚሉኝ። በቃ የንስር አይን በለኝ። በቃ ከርቀት ነው በቃ ይሄ ህገወጥ ግንባታ ቆርቆሮ ምናምን ሲንተስል ጆሮዬ ሴንሰር ይንቀጠቀጣል ይላልና በዛ ነገር ተክኛለሁ። ልዩ ችሎታዬ ቡም ሻካላካ ስራ ጀምር ተቀጥራ ልታዘዝ ውሃ አምጣልኝ፣ ጠምቶኛል። ውሃ አምጣልኝ ቶሎ በል ፍጠን በእናትህ። ውሃ አሁንማ ጠጣሁት። በእውነት አደረስኩ። አሁን ጥሜን ቁርጥ አደረግኩት። ማን አመጣሉት? ይሄን ያህል ሰዓት ቆይተህ ባልጠጣም የሚገርመው ማን አመጣሉት? ከየት ጠጡ? ሲለግም ውብ ተፈጥሮንና ፍቅርን ሳስታውስ ሁሉም ቀና። Jesus Christ.
you say. Hit the road, Jack, and don't you come back no more, no more, no more, no more. Yet you know so Jack, and don't you come back no more. Oh woman, don't treat me so mean. You're the meanest so. ሄሎ ሄሎ፣ የት ነህ? ፓሪስ ሚላኖ። ጭራሽ ብለህ ከሀገር ወጣ? ኧረ እዚሁ ሀገር ውስጥ ነኝ አልወጣሁም። ታዲያ የት ነው ፓሪስ ሚላኖ? ጓደኛዬ ሊያገባ ነው እና ሱፍ እየገዛው ነው ጋር ደግሞ። አዎ እሷን ተዋትና እንምረጥ። ከጀርባ እሷን ተዋት የምትል ማን ናት? ከማን ጋር ነህ? ከኤክሴ ጋር ነኝ። አንቺ ስለማይመችሽ እሷ እያማረጠች ነው። ጭራሽ ሄሎ ሄሎ፣ እንዳትዘጋው። ሄሎ 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 ሄሎ